አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የአፍሪካ ቲቪ ተመልካቾቻችን ከታሪክ ማህደር ፕሮግራማችን ጀምሯል። ዛሬም ከእንግዳ ጋር ተመልሼ መጥቻለሁ። በዛሬው ፕሮግራማችን የገደባኖ ማህበረሰብን ታሪክ የምናነሳ ይሆናል። የዛሬው እንግዳዬ የገደባኖ ጉታዘር ወለኔ ወረዳ የቀድሞ አስተዳደር ከነበረው እንዲሁም ደግሞ በትምህርት ዘርፍ ላይ በርዕሰ መምህርነት በመምህርነት እንዲሁም ደግሞ የትምህርት ጽህፈት ቤትም ዘርፍ ላይ ረጅም ዓመታት እዛ ወረዳ ላይ ያገለገለ ሰው ነው። ዛሬ እንግዳችን አቶ አብራር መውደድ ይሰኛል። ዛሬም ስለመጣ ከልብ አመሰግናለሁ። አመሰግናለሁ። መርሃባ። ባለፈው ሳምንት የገደባኖ ማህበረሰብ ምናልባት ስያሜ ላይ ትምህርት ብቻ አይደለም ፋይናንስንም መርጫለሁ። ፋይናንስንም መርታል። ምናልባት እንደው ለወረዳውም ጋር ደግሞ ለወረዳው ማህበረሰብ ባህል ምን ያክል ቅርበት እንዳለ ለማንሳት ብዬ ነው ሞሮፍ ትምህርት ላይ ያለውን ነገር ትኩረት ያደረኩትና በሳምንት ቆይታችን የገደባኖ ማህበረሰብ በተለይ እንደ ወረዳው የት ነው የሚገኘው? የገደባኖ ጉታዘር ወረዳ ማነው ወለኔ ወረዳ የት ይገኛል? የመሬት አቀማመጡ፣ የአየር ጸባዩ ምን ይመስላል? አጎራባች የሆኑ የማህበረሰቦች፣ ወረዳዎች፣ ዞኖች እነማን ናቸው የሚሉ ነገሮችን ለማንሳት ሞክረን ነበርና የቅድመ ታሪኩንም ደግሞ እንዴት ነው ያ ወረዳ የተቋቋመው? እንዴት ነው ማህበረሰቡ ከየት መጥቶ ነው ሰፍሮ አሁን ላይ ላለው ደረጃ የደረሰው የሚለውን ነገር በደንብ እያነሳን ነበርና አንድ ማህበረሰብ እንግዲህ የራሱ የሆነ መነሻ ምክንያት ይኖረዋል ሲሰባሰብ። ከዛ በኋላ ግን በሚሄዳቸው አካባቢውን በማስተዳደር ረገድ ላይ የሚፈጠሩ የሆኑ ነገሮች ይኖራሉና አንድ ጥሩ ቦታ ላይ አቁመን ነበር ባለፈው ሳምንት። እንግዲህ ለሳምንት ብናሻገረው ብናሳድረው ብዬ አስቁሜ ነበር። ጥሩ እንትን ነገር ነበረው። በተለይ በኃይለ ሥላሴ ዘመን የወለኔ ማህበረሰብ ማነው የገደባኖ ማህበረሰብ የራሱ የሆኑ ሂደቶች ትግሎች ነበሩት እና በተለይ ሴት የነበሩ አስተዳደር ስመጥር የነበሩ አስተዳደር ነበሩና ከእሳቸው ታሪክ እስኪንጀምር ከዛ በኋላ ምናልባት በደርግ ጊዜ የነበረውን ነገር መረብ ማንሳት እንችላለን። እሳቸው ያው ልዕልት ወለተ ሥላሴ ይባላሉ። እሜት ወለተ ሥላሴ የሚባሉ ነበርና ያው እሳቸው ለተወሰነ ጊዜ ገዝተዋል፣ አስተዳድረዋል። ያ ማህበረሰብ በዚህ መዋቅር ኮኬር ገደባኖ የሚባለው ወረዳ ከኦሮሚያ ሰፊ ቀበሌዎችን ይዞ ነው። አሁን ማዕከላዊ ኢትዮጵያ ነው፣ ቀደም ሲል ደቡብ። እነዚህ የደቡብ ያሉ ቀበሌዎችን ጨምሮ ኦልሞስት በርካታ ቀበሌዎችን ያስተዳድሩ ነበር እሳቸው ማለት ነው። የእሳቸው ማዕከል ጉራንዳ ይባል ነበር። የዛ ማህበረሰብ ማዕከል ጉራንዳ ነው ማለት ነው። ጉራንዳ ላይ ገደባኖ ጉታዘርም እዛ ነበር የሚተዳደሩት። የሚተዳደሩት ማለት የሚገብሩት እንደማለት ነው። እና ያ ማህበረሰብ አስተዳዳሪ የነበሩት ያው የኦርቶዶክስ እምነት ተከታይ ናቸው። ማህበረሰቡ ደግሞ ሙስሊም ነው። ያው ትግል ነበረና የስርዓቱ ያው ሙስሊሙን ማህበረሰብ ያው ለማክፈር የተለያዩ ማባበያዎች ይሰጡ ነበር። ሹመት ይሰጣል። እንደገና የማቅረብ ቤተሰብ የማቅረብ ጋብቻ የመስጠት እንደዚህ አይነት ነገሮች ነበሩና ግን ያ ማህበረሰብ በጣም ጠንካራ ስለሆነ በፍጹም ከእምነቱ ወጣ ማለት አልቻለም። እነሱ ብቻ አይደሉም፣ ሚሽኖችም ገብተዋል። ሚሽኖች ትምህርት ቤት እንሰራላቸዋለን ብለው ሞክረዋል። ትምህርታቸው ይቅርብን ብሎ ነው ያባረራቸውና ለእምነቱ ምንም እንኳን የጠለቀ እውቀት ባይኖረው ከእምነቱ ፈንገጥ የሚል ማህበረሰብ አይደለም። አሁንም አይደለም፣ ወቅቱም አልነበረምና አሁን ብዙ መሻይኮች አሉ በእምነቱ ብዙ ይሄዱና ብዙ የእስልምና ማዕከላትም አሉና ያው ከሃይማኖቱ ለመውጣት ፈቃደኛ አልነበረም። አገዛዙንም ለመጣል የራሱን አስተዋጽኦ አድርገዋል። ያው እስከ ኃይለ ሥላሴ ዙፋን ደርሷል። በአደባባይም ኃይለ ሥላሴ ጋር ደርሰው ያው ኃይለ ሥላሴ እኔ ከግብርም ከምንም ነጻ አድርጌያቸዋለሁ ብለው ኦልሞስት ለ10 ዓመት ያህል አርሶ አደሩ አልገበረም። ነጻ ሆኖ ነው የኖረውና ይሄ ነው። ከዛ ሌላ በዚህ ሂደት ውስጥ ማህበረሰቡን ይደግፉ የነበሩ የከተማ ሰዎች ነበሩ።
ቅድም ጠቅሼ ማነው ሰሞኑ ጠቅሼ ያለውና ሀጂ ለገሰ የራሳቸውን አስተዋጽኦ አድርገዋል። አቶ አህመድ አብዱ ሽኩሩም በተመሳሳይና እነዚህን ማህበረሰቦች በሚንቀሳቀሱበት ሰዓት የራሳቸውን ድጋፍ ያደርጉ ነበር፣ ሽፋን የሚሰጡ ነበርና እዚህ ሆነው ማለት ነው። ይበልጥ ያው ተጽዕኖ ጫናው ያው የመንግስት እጅ ያው ዱላውም ከፍተኛ ስለሆነ ያ ጫና እንዳይኖር በወቅቱ የነበሩት ወይዘሮ አየለችም ርቀው እንዳይሄዱ ከማህበረሰቡ የሚፈለገው ግብር የሚሸፍኑበትም አጋጣሚ ነበር ይባላል። በዛን እኔ ባለሀብት ስለነበሩ ማለት ነውና እንደዛ አይነት ተግባሮች በማህበረሰቡ ይካሄድ ነበር። ከዛ ሌላ ግን ያው እንደ ማህበረሰብ በአካባቢ የሚመጡ ጫናዎች ለመከላከል የራሱ መሪ ነበረው። አሁን ከመንግስት የተዋቀረው ይሄኛው ቢኖርም የራሱ መሪ ነበረው፣ ያ ማህበረሰብ የሚመራባቸው ማለት ነው። እነዚህ ከየጎሳው የተለያዩ መሪዎች ነበሩትና እነዚህ የራሳቸውን አስተዋጽኦ አድርገዋል። ለምሳሌ አበጋዝ ከዲር የሚባሉ ሰው ነበሩ። አዝማች አለው ጫሊ የሚባሉ ሰው ነበሩ። በወቅቱ በጣም ስመጥር የሆኑ በእስልምናውም ኢማም ሙክታር፣ ኢማም ግራኝ የሚባሉ ሰው ነበሩ። ኢማም ወብስ የሚባሉ ሰው ነበሩ። አካባቢ የሚመሩ የግነት ወሮሮ የሚባል የማህበረሰብ ተወካይ ነበርና አካባቢው የሚያስተዳድረው ነበር። የተለያዩ ጎሳዎች ስለነበሩ ያ ጎሳው በእነዚህ መሪዎች ይመራ ነበር በወቅቱ ማለት ነው። ይህ እንግዲህ ብዙዎቹ ያለፉ ታሪኮች በኃይለ ሥላሴ ያለው ነገር የነበሩ ናቸው። ከዛ እንዴት ቀጠለ? እስኪ ምናልባት እንግዲህ ያው የደርግ መንግስት ከገባም በኋላ ደግሞ የራሱ የሆነ ቅርጽ ይኖረዋል፣ ትግሉ ሊለያይ ይችላል። በኃይለ ሥላሴ ጊዜ እንደው የገደባኑ ማህበረሰብ ምን አይነት ታሪክ አሳልፈዋል? እዛ ላይ ማንሳት የምንችላቸው ቁልፍ የሚባሉ ታሪክ ሂደቶች ካሉ? በደርግም ያ ማህበረሰብ ያ መዋቅር የኃይለ ሥላሴ የአጼው መዋቅር ያው ፈረሰ። ሲፈርስ ያው ጉራንዳ የነበረው ማዕከል ወዴት መጣ? ወደ አርብጭሉል የምትባል ከኦሮሚያ ጋር አንድ ላይ አዋህደውት አርብጭሉሌ ወደ ምትባል ማዕከል መጣ ማለት ነው። አሁን ሰዴን ሶዶ ይባላል። አርብጭሉሌ ላይ ደርግ ሲያስተዳድር ያንን ማህበረሰብ አርብጭሉሌ ላይ ነው ሲያስተዳድረው የነበረውና ለ17 ዓመት ያህል የወረዳው ማዕከል ይሄው ስሙ ኮኪር ገደባኑ የሚል ስያሜ ይዞ አርብጭሉሌ ማዕከሉን አድርጎ ይተዳደር ነበር። ያ በዛ ማህበረሰብ ውስጥ ግሉ አስተዋጽኦ የነበራቸው ሰዎች አሉ በደርግ በከተማም በገጠርም። ቅድም የጠቀስኳቸው ሰዎች ያው ከኃይለ ሥላሴ ጀምሮ ወደ ደርግም ተሻግረዋል። ልጆቻቸውም ያደጉ ምን እያሉ የመጠምጣት ነገር ነው። ልጆቻቸው አሁን በኢህአዴግ ነው የነበሩትና ደርግ እስከ መውደቂያ ድረስ እነዛ ሰዎች ነበሩ። ከዛ ደግሞ ወቅታዊ አለል ወቅት የሆኑ ሰው ሀጂ ሙዘይ የሚባሉ ደግሞ ተፈጠሩና በደርግ ስርዓት ያን ማህበረሰብ ወክለው ለዛ ማህበረሰብ ተወካይ ሆነው ብዙ አስተዋጽኦዎች አድርገዋል። እዛው የነበሩ ናቸው። እዛው የነበሩና ከተማ ባለሀብት የነበሩ ሀጂ ሙዘይ ይባላሉ። የመስጊድ ቦታ አላቸው እዚህ መርካቶ አካባቢ ያለው እሳቸው ነው ወይስ በሌላ ከዚህ ጋር ተቀራራቢ ስም ያለው ሰው አለ? ሜቢ ከዛው ማህበረሰብ ጋር ያወጡ ከሆነ ብዬ ነው። ወደ ፔፕሲ አካባቢ እሱን አላውቅም፣ ግን ነበራቸው። ብዙ ቦታ ነበራቸው። እነዚህ ታዋቂ ናቸው በደርግ ብዙ እንትን ያሉ ናቸውና በኢትዮጵያም ደረጃ የሚታወቁ ባለሀብት የነበሩ ናቸውና ያንን ማህበረሰብ በችግሩም ጊዜ በድሎቱም ጊዜ አብረው ሆነው ያንን ማህበረሰብ የደገፉ ናቸው። ሀጂ ገረሱ ሀቢብ የሚባሉም ተፈጥሮ ያንን ማህበረሰብ ሲረዱ ሲደግፉ ነበረ። እሳቸው ደግሞ ልጆቻቸው
አሁን በኢህአዴግ እዛ ወረዳ ላይ አንድ ደረጃ ትምህርት ቤትና ቴክኒክና ሙያ ኮሌጅ የሰራ ልጅ ፈጥረዋል። መሐመድ ገረሱ ይባላል። አንድ ደረጃና ቴክኒክና ሙያ በራሱ በማግ ኢንተርናሽናል ስም ሰርተዋል። እና ቴክኒክና ሙያ ትምህርት ቤቱ ለማስጨረስ ኦልሞስት 26 ሚሊዮን ጨርሶብኛል ነው ያለው። አሁን እንደዛ ነው። አሁን አገልግሎት ላይ እየዋለ ነው። እነዚህ በደርግ የተፈጠሩ ናቸው። ሌሎችም አሉ። ሀጂ ውድ መጣስ ኑሮ የሚባሉ አሉ። ሀጂ አብደላም ያ መስጊዱን የሰሩት እሳቸው ያው መስጊዱን በደርግ ነው የጀመሩት። በኢህአዴግ አጠናቀውታል። ያው ያንን የመሰለ መስጊድ ሰርተው ለማህበረሰቡ አስረክበዋል። አቡበክር ከድር የሚባሉ ሰውም ነበሩ አሉ አሁንም። እሳቸውም ለማህበረሰቡ ከፍተኛ አስተዋጽኦ ያደረጉ ናቸው። አቶ አማን የሚባሉም ሰው ነበሩና ለዚህ ማህበረሰብ በደርግ ስርዓት ከተጽዕኖ እንዲላቀቅ ማለት ነው ከተጽዕኖ እንዲላቀቅ የራሳቸው አስተዋጽኦ አድርገዋል። ይሄም ያው ፋይት በማድረግ ሳይሆን በማህበረሰቡ ላይ ጫና እንዳይፈጠርበት በተለይ ከመንደር ምስረታ ጋር ተያይዞ ያ ማህበረሰብ ወደ መንደር ምስረታ እንዳይንቀሳቀስ ያቋሚ ሰብሎች አሉት። እንሰት በብዛት እንሰት ነው የሚጠቀመው። ባህር ዛፍ ምናምን እንደዚህ የመሳሰሉ ነገሮች ስለሚጠቀም ከዛ ቀዬው እንዳይፈናቀል የራሳቸውን አስተዋጽኦ አድርገዋል። በዲፕሎማሲ ከነበረው ስርዓት ጋር አብሮ በመሄድ የራሳቸውን አስተዋጽኦ ያደረጉበት ሂደት አለ። እነዚህ አሁን የጠራኋቸው የማህበረሰብ ክፍሎች ከምሁራን ደግሞ አቶ እስጢፋኖስ ተካ የራሱን በወቅቱ ያው በስልጣን ተዋረድ ላይ የነበረ ሰው ስለነበረ የራሱን አስተዋጽኦ ያደረገበት ሂደት አለ። በጣም ጥሩ። እንግዲህ ምናልባት የሁሉ ነገር ላይ ጠቀስ ይችላል። በወፍ በረር ነው ነገሮችን እያነሳናቸው እንደሆነ እኔም የምረዳውና ወደ እስልምና ታሪክ እስኪ እንምጣ። እንደው የገደባኖ ማህበረሰብ ምናልባት ቅድም ስጠቅስ እንደነበር 98 99 እንዲሁ አካባቢ ሊሆን የሚችል ቁጥሩ የሙስሊም ማህበረሰብ ተከታይ እንደሆነ በደንብ አንስተናል። ስለዚህ የዚህ ማህበረሰብ እኔም በሆነ መልኩ ማቀው ትላልቅ ተቋማቶች እንዳሉ ታውቃለሁ። እዛ አካባቢ ላይ በተለይ አሁን ላይ በስፋት የህዝብ ማዕከላቶች እንዲሁም ደግሞ ብዙ ስመጥር የሆኑ ሰዎች ከዛ ተቋም ጋር ምስረታ ጋር የተያያዘ ነገር ጥሩ ታሪክ እንዳላቸው አውቃለሁና ይህን ሀሳብ ምናልባት ከረፍት በኋላ ትንሽ አረፍ ብለን ስንመጣ በደንብ የምናነሳ ይሆናል። ዛሬም እንግዲህ አብረን ስለነበር ከልብ እናመሰግናለን። ቀሪ ነገሮችን እናነሳለን። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። እናንተንም ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ። ተመልካቾቻችን ተመልሰን መጥተናል። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። የገደባኖ ማህበረሰብን በተለይ በኃይለ ሥላሴ ዘመን ምን አይነት ሂደቶችን አልፈዋል፣ በደርግ ጊዜስ ምን አይነት ነገሮችን አሳልፏል የሚሉ እዛም ውስጥ ደግሞ መጠቀስ ያለባቸው ግለሰቦችን በወፍ በረር ቢሆንም ስናነሳ ነበርና ምናልባት ከመውጣታችን በፊት የእስልምናውንም ጉዳይ ልናነሳ ጫፍ ላይ ነካነካ ያደረግናቸው ነገሮች አሉ። ሜቢ በደርግ ጊዜ የነበረው በኢህአዴግ ጊዜ የነበረውን ሂደት እናንሳና ከዛ በኋላ በተለይ በወረዳው ላይ በማህበረሰቡ አካባቢ ላይ የተመሰረቱ ኢስላማዊ ተቋማቶችን በደንብ ማንሳት እንችላለንና በኢህአዴግ ጊዜ ይህ ማህበረሰብ ምን አይነት ሂደቶችን ምን አይነት ታሪኮችን አሳልፏል? በኢህአዴግ ደርግ ወጥቶ ኢህአዴግ ሲመሰረት አርብ ጩሉሌ የነበረው ማዕከል ወዴት መጣ? ወደ መሀል አምባ መጣ። ጉራንዳ ነበረች፣ አሁን ወደ መሀል አምባ መጣ። ወደ መሀል አምባ ያው ሜዳማ ቦታ ነበርና ምንም ቤትም ተቋምም ምንም አልነበረውም። አሁን ያለበት ቦታ ማለት ከተማው መሀል አምባ የተባለበት ቦታ ሜዳ ገበያ ነበር። አበጋዚ ገበያ ይባል ነበር። አበጋዚ የአካባቢው አስተዳደር ነበርና እሱ የመሰረተው ገበያ ነበር። አበጋዝ ከዲር የመሰረተው ገበያ ነበር።
ያቺን ገበያ መሰረት አድርጎ ቦታውን ሜዳማ ስለሆነ ያማከላል ተባለና ማዕከሉ እዛ ተመሰረተ። ኮኬር ገደባኖ ጉታዘርን ጨምሮ የማዕከሉን መሀል አምባ አደረገ ማለት ነው። ከዛ በኋላ አሁን ዘመናዊ ትምህርቱም የእስልምናም ትምህርቶቹም አሁን መስጊዱን በተሻለ መልኩ አሁን መሀል አምባ መስጊድ መስጂድ አልቁጥባ በኢህአዴግ ነው የተመሰረተው እና የበለጠ እየተጠናከረና መሰረቱን እየጣለ አሁን ላለበት ደረጃ ደርሷልና መስጊዱን ወቅፍ የሰጡት ሀጂ አብደላ ኢዶዬ ይባላሉ። ሳውዲ ነዋሪ የነበሩ ናቸው። የዛ ማህበረሰብ ተወላጅ ብዙ መስዋዕትነት ከፍለው ነው ያንን መስጊድ የመሰረቱት። መሬቱን ገዝተው ነው ለማስፋፋትም ለዛ ለአካባቢው ሰው የራሳቸውን መስጠት የሚገባቸውን እየሰጡ ከትንሽ መስጊድ ተነስተው ነው አሁን ያለበት ደረጃ ያደረሱት። ያ መስጊድ ደግሞ ወጪ እንዳይቸገረው በውጪ እንዳይቸገር የሚከራዩ ቤቶች በዙሪያው ገንብተዋል። እነዚህ የሚከራዩ ቤቶች የኪራይ ገቢው ለዛ ለመስጊዱ ነው የሚውለው። ለኢማሞቹ ለአሰጋጆቹ እንዲውል አድርገው ነው የሄዱትና ያ ለብዙ የሙስሊም ማህበረሰብ ልጆች አይን ከፍቷል ማለት ይችላል። የህፍዝ ማዕከል ሆኗል። ታዋቂነትም አለው። በህይወት እያሉ ያው እየደገሙት የነበረበት ሂደት ነው የነበረው። ያ ብዙ አስተዋጽኦ አድርጓል። ከዛ ከእስልምና ጋር ሌላ ደግሞ ተያይዞ ያለው ሼህ መሐመድ የሚባሉ ትንሽ ከመሀል አምባ ወጣ ብሎ በሚገኝ ጥላሞ ቀበሌ ላይ የሚገኙ ልዩ ስሙ ከብር ሚዴ እሳቸውም ያደረሳ ተቀብለው ያቀሩ የነበረበት ሂደት ነው ያለው። ትልቅ አሊም ነበሩ። ሁለቱም አልፈዋል አላህ ይራማቸው እና ብዙ ደረሳ ከወሎ ድረስ መጥተው 77 ላይ እሳቸው ጋር ይቀሩ ነበር። የ77 ብዙ 200 ደረሳዎች ነበራቸው ይባላል በ77። እነዚህ ደረሳዎች ላለው ማህበረሰብ እንዲከፋፈል አድርገዋል። ያ ማህበረሰብ እያንዳንዱ 2 1 በሚችለው ልክ እያሳደረ እዛው ደግሞ ለደረሳዎች ደግሞ አሳይመንት ያው የራሳቸውን ተልእኮ እንዲሰጧቸው ልጆቻቸውን እንዲያቀሩ ቤት ያሉ ልጆችን እንዲያቀሩ የቤት ስራ ሰጥተው በአብዛኛው ሰው የእስልምና አሁን ዘመናዊ የእስልምና መሰረት እንዲጥል የራሳቸውን አስተዋጽኦ አድርገዋል። ሼህ መሐመድ ሰው በጣም ያው በስም ሙስሊም የነበረ እንደነበረ እንትን የሚለውና ግን የእስልምና መሰረቶች ስር እንዲሰዱ እምቢ ያለ ግለሰብ ጀናዛ ላይ አልሰግድም እስከ ማለት ደርሰዋል። ጀናዛ ላይ አልሰግድም ይሰግድ ነበር። አሁን ይሰግድ ነበር አይሰግድም ነበር ብሎ ያልሰገደ ሰው በጀናዛ ላይ አልሰግድም ብሎ አውጀዋል። ከዛ በኋላ የሚሰግድ መሆን አለመሆኑ 3 ሰው መጥቶ ሲመሰክር ነው እኔ ጀናዛው ላይ የምሰግደው ብለው እስልምናውን በዛ መልኩ ያስፋፉበት ሂደት እንደነበረ ያው አፈታሪኮች ያስረዳሉ። ያው በወቅቱ የነበሩ ሰዎች አሁንም ስላሉ ይሄንን የሚካድ ሀቅ አይደለምና እስልምናውን እዛ በአካባቢ እንዲስፋፋ የራሳቸውን አስተዋጽኦ አድርገዋል። ያው በዙሪያው ባሉ ወረዳዎች ደረሳዎች መጥተው እሳቸው ጋር ቁርአን ይቀሩ ነበር። እሳቸው ወሎ ነው የቀሩት። ወሎ ለበርካታ ዓመታት ወሎ ሄደው ቀርተው ከልጅነታቸው ነው የወጡትና ቀርተው ነው የመጡትና እዛ ቀርተው ከመጡ በኋላ ግን ይሄን ማህበረሰብ የግድ የእስልምና መሰረቶች ላይ መሰረት መጣል አለብን ብለው የራሳቸውን አሻራ አሳልፈዋል።
በዙሪያ ያሉትም ወረዳዎች እሳቸው ጋር መጥተው እንዲቀሩና ከቀሩም በኋላ ሄደው አይን የከፈቱ በአካባቢያቸው አንቱታን ያተረፉ መሻይኮች ተፈጥረዋል። እኔ እንኳን ማውቃቸው ብዙዎቹ ናቸው። ከጎረቤት ወረዳ መጥተው ከሳቸው ቀርተው አክትመው ሄደው የአንድ መስጂድ ኢማም የአካባቢ የእስልምና መሪ የሆኑበት አጋጣሚዎች በርካታ ናቸውና ይህን አስተዋጽኦ አድርገዋል። ስለዚህ በደንብ በተለይ የገደማኑ ማህበረሰብ በኢህአዴግ ዘመን ላይ የእስልምና መሰረተ ልማቶችን የማስፋፋት እንትኑ በጣም ሰፋ ያለ ነበር ማለት ነው። ሰፋ ያለ ነበር። እነሱ ብቻ አይደለም፣ ሌሎቹም አሉ። ለምሳሌ ሀጂ ዘይኑ ሙኡና የሚባሉ ሰው የዛ የገደባኑ ተወላጅ ናቸው። ሙኡና የተወለዱበት አካባቢ ነው። እሳቸው ከአያት ቅድመ አያታቸው ያው የሼህ ቤተሰብ የቃሪ ቤተሰብ ናቸው እና ሙኡና የሚባል አካባቢ ላይ አባታቸውም ያው ሌሎቹን ያስቀሩ ነበረ። እሳቸውም ያው ከአባታቸው ይዘው ቁርአን እያቀሩ በኢልም የአካባቢ ማህበረሰብ የኢልም ደረጃውን እንዲያሳድግ ከፍተኛ አስተዋጽኦ አድርገዋል። ሙኡና የሚባለው በደሳ ቀበሌ ውስጥ ነው ያለው። በስማቸው አዲስ አበባ ላይ ሀጂ ዘይኑ የሚባለው መስጊድ ነው። ከዛም በኋላ ወደ አዲስ አበባ መጥተው መርከዝ የዳዋ መርከዝ የመጀመሪያ መስራች ናቸው። ጊዜ የአውቶቡስ ተራ አካባቢ ማለት ነው። መስጂድ አላቸው። በስማቸው ያሰሩት መስጂድ ነበረ። ቁርአን የሚያቀሩ ነበር። ያው በወቅቱ የነበረውን ስርዓት አስፈቅደው ነው ያቺን ቦታ ሰጥተዋቸው ነው ይባላል። ብዙ ተጽዕኖ ደርሶባቸዋል። ያን ሁሉ ተጽዕኖ ተቋቁመው ይሄ የዳዋ እንትን ያስጀመሩት እሳቸው ናቸው ይባላል እና ብዙ ስራ ሰርተዋል። ያ በእስልምና አዲስ አበባም ላይ ማለት ነው በደንብ ይታወቃሉ። እዛም 2 መስጊድ አላቸው። አንድ ሙኡና ላይ ያላቸው፣ ሁለተኛ ደግሞ መሀል አምባ አካባቢ ትንሽ ወረድ ብሎ መስጊድ ነበራቸው። ቤተሰቦቻቸው እዛ አካባቢ ስለሆኑ ማለት ነው። በጣም ጥሩ። ምናልባት የአንድ ማህበረሰብ ታሪክ በስፋት ለመስራት የራሱ ትልቅ ጥናት ይፈልግ ይችላል። የተገናኘነው አጭር ሰዓትም ስለሆነ እንደው ዋና አንኳር የሚሉ ነገሮች የሆኑ ነገሮችን እናንሳ እንጂ በስፋት ማውራት የምንችልባቸው በርካታ ርዕሰ ጉዳዮች ይኖራሉና እየቋጭ ነው እንሄዳለን። ምናልባት ያልተጠቀሱም አንተም በሆነ መልኩ ብናነሳቸው የምትላቸው ነገሮች ካሉ ከዛ እንግዲህ ምናልባት ያው የደርግ ጉዳይ በደንብ ያስተናል በኃይለ ሥላሴ ጊዜ በኢህአዴግም ጊዜ ያለው ነገር እያነሳ ነውና አሁን ወዳለው ማህበረሰብ እንነሳ እስኪ። ምናልባት ቅድም መግቢያችን ላይ ዛሬ ሳምንት ስናነሳ የገደባኑ ማህበረሰብ ምናልባት እዛው የሚኖሩ አሉ፣ አጎራባች ወረዳዎችም ላይ አዲስ አበባ ላይ የሚኖሩና እንዲሁ የተለያዩ ከተሞች ላይ የሚኖሩ ማህበረሰቦች አሉ። ምናልባት ያንን አካባቢ ደግሞ ተመልሶ አሁንም ባይወለዱበትም ተወልደውም ደግሞ በስራ አጋጣሚ ይወጡ ሊሆኑ ይችላሉ። የዛው ነባሩ ማህበረሰብ አሁን እዛ እየኖረ ያለው ማህበረሰብም ደግሞ በልማት እና በተለያዩ በትምህርት ጠንከር እንዲል የራሳቸውን አስተዋጽኦ እንደሚያደርጉ እኔም በተለያዩ መድረኮች ላይ የታዘብኳቸው ነገሮች አሉና አሁን ያለው ትውልድስ ደግሞ ምን አስተዋጽኦ እያደረገ ነው? ምን አይነት እንቅስቃሴዎች ይደረጋሉ? በተለይ ደግሞ የእስልምናን መሰረተ ልማቶችን መሳጅዶች፣ የኢልም ማዕከሎችም ደግሞ እንዲጠናከሩ ምን ስራዎች እየተሰሩ ይገኛሉ? ለማህበረሰቡ ደግሞ እንዳጠቃላይ የመንገድ የመብራት ጉዳዮች ላይ ምን አስተዋጽኦ አለው? ምን ተሳትፎ አለው ማህበረሰቡ? ያው ከማህበረሰቡ ያው ለአካባቢው ቀናዊ ነው። ያው ጥሩ አስተሳሰብ አለው። ከተማም ያለው ማህበረሰብ እዛ አካባቢ ለሚያደርገው አስተዋጽኦ ብዙ ወደ ኋላ የሚል አይደለምና ያው ልማትም ይሁን ከመስጊድ ጋርም ተያይዞ ይሁን ከትምህርት ቤትም ጋር ተያይዞ ይሁን እነዚህ ያው ወጪውን ከልጆቹ ጉርስ ቆርሶ እዛ ማህበረሰብ ላይ ኢንቨስት አሁንም ያደርጋል። ቀደም ሲልም ሲያደርግ ነበር። ቀደምት የነበሩ ሰዎች ያው መነሻ ስለሆኑት አሁን ያለው ደግሞ ማህበረሰብ አሁን አቅምም እየፈጠረ ስለሆነ በአካባቢው ጉዳይ ከፍተኛ አስተዋጽኦ ያው ርብርብ እያደረገ ነው። ከእምነቱ ጋር ተያይዞ አሁን በየቀበሌው መስጊዶች አሉ።
አሁን ድሮ ቀደም ሲል እንደነገርኩ ሰይድ ከቢር አሚድ ብያለሁ፣ ሰይድ አሊ ኑር ብያለሁ። የሆኑ የተወሰነ የኢልም ሄደው የተለያየ ቦታ ላይ ሄደው ቀርቶ የመጡ ሰዎች የተወሰኑ ነበሩ። አሁን ግን በየቀበሌው ብዙ መሻይኮች አሉ፣ አሊሞች አሉ። እነዚህ ሰዎች የፈጠሯቸው ማለት ነው። አሁን ሁሉንም መጥቀስ አይችልም መቼስ ሁሉንም መጥቀስ አይችልም እና እነዚህ ለማህበረሰቡ አይን ያው ስለሆኑ ያው ብዙ ሼኮች አሉ። አሁን እንጥቀስ ቢባል አንዱን ጠቅሳ አንዱን መተው ትንሽ ይቸግራልና አሁን መሀል አምባ አካባቢ ለምሳሌ ሼህ አብዱልበር ሼህ ጦሃ የሚባሉ ሀጂ አብደላ መስጊዱን ሲመሰርቱ እነሱ ሼህ ጦሃ ሼህ አብዱልበር ያው እዛ እንዲያቀሩ ተደርጎ እንትን ያሉና እነሱ ራሱ ያፈሯቸው ሼኮች ብዙ ናቸው። ቅድም የሼህ መሐመድ ነገር ያለው የከቢር ሚዴ ሼህ ከነሱ ቀጥሎ ያሉ አሁን ሼኮች ብዙ ሼኮች አሉ። እነሳቸው ያቀሯቸው ከዛም በኋላ በዚህ በመሀል አምባ መስጊድ የቀሩ ብዙ ሼኮች አሉ። በየቀበሌው መስጊዶች አሉ። ማህበረሰቡም ቀደም ሲል ከነበረው የእምነት ንቃተ ህሊና አሁን በተሻለ መልኩ ተግባራዊ ያደርጋል። የማህበረሰቡ ውስጥ ደግሞ ምሳሌ በተለይ ከተማ አካባቢ ያለው ነጋዴ አካባቢውን ከማልማት አንጻር ምን ተጨባጭ ስራዎች እየሰራ ይገኛል? አሁን ላይ አሁን እምነቱ ላይ ትንሽ ልጨምርልህ። ቀደም ሲል ያው በአጼው ስርዓት ይዟቸው የመጡ ባህሎች ነበሩ። የአዳብና ምናምን አስትሮ ምናምን የሚባሉ ነገሮች ማለት ነው ሙሉ ለሙሉ ተግባራዊ ይደረጉ ነበር። አሁን ግን ሙሉ ለሙሉ ጠፍተዋል። ይሄ ሼኮቹ ባደረጉት ተጋድሎ ነውና እምነቱ ላይ ትንሽ ጠንከር ያለ ያው የራሳቸውን አስተዋጽኦ አድርገው ያ ማህበረሰብ ከነበረበት የሽርክና ተግባር ያው የወጣበት ሂደት ነው ያለው። አሁን ላነሳው ከልማት ጋር ላልከው ያው ብዙ የልማት ተግባራት ተከናውነዋል። ለምሳሌ በቅርቡ እየተሰሩ ያሉ ልማቶች ያው ወረዳውን ከዋና መንገድ የሚያገናኝ የአስፓልት መንገድ እየተሰራ ነው። እዛ ወረዳ ላይ ወደ ማዕከል ወደ ወረዳ ማዕከል የሚገባ አስፓልት እየተሰራ ነው። በህዝብ የተወሰነ ፐርሰንት በህዝብ ነው። ኦልሞስት 800 ሺህ አካባቢ ከህዝብ እንዲወጣ የተደረገበት ሂደት ነበረ። ከዛ ሌላ ሩቶች አሉ። አሁን በየቀበሌው ማህበረሰቡ የሰራቸው ሩቶች አሉ። የመንገድ እያንዳንዱ አሁን እዚህ ከተማ ላይ ያለው ባለሀብት መንደሩ የሚገባበት መንገድ የጠጠር መንገድ ሰርቷል ማለት ይቻላል። በግሉ ያው እንደዚህ አሁን የሆነ መንደር ላይ ካሉ ወይም የሆነ ቀበሌ ላይ ካሉ አንድ ላይ ሆኑና አቅም ያስተባብሩና ባለው አቅም እያንዳንዱ ማህበረሰብ ያዋጣና መንገድ የሰራበት ሂደት አለ ከማህበረሰብ አንጻር ማለት ነው። ብዙ ጊዜ ይሄ የስልጤና የጉራጌ ማህበረሰብ የተለመደ ነው። ትውልድ የአያቶችን መንደር ያው በአመት ቢያንስ አንዴ ሁለት ወይ ለበዓለም ስለሚሄድ መንገድ የመስራት ምናምን ነገሮች ይሄ በጣም የሚገርም ሌሎቻችንን ተሞክሮ ልንወስድበት የሚገባ ነው። ይሄን ይሰራሉ፣ አሁንም እየሰሩ ነው ያሉት። ከዛ ሌላ ደግሞ ከትምህርት ጋር ተያይዞ አሁን እንደዚህ ያለው ያው መንግስት የሚሰራው የራሱ የሆነ አስተዋጽኦ አለ። ግን ይሄ የከተማው ማህበረሰብ መንግስት ባልደረሳቸው የልማት ተግባራት እየደረሰ ያው አካባቢውን እያለማ ያለበት ሂደት አለ። ትምህርት ቤቶች አሁን በየቀበሌው አሉ። በየቀበሌው አንድም ይሁን ሁለት ትምህርት ቤቶች አሉ። እነዚህ የተሰሩት መንግስት የሰራቸው አለ፣ እንደገና ደግሞ ግለሰቦች የሰሯቸው አሉ። ከውሃም ጋር ተያይዞ አሁን ውሃ ላይ ከፍተኛ አስተዋጽኦ እያደረገ ያለው አቶ ጀማል አህመድ ውሃ ያስቆፍራል
እዛ አካባቢ ላይ ውሃ እያስቆፈረ ከአካባቢው ማህበረሰብ ጋር እያቆራኘ ያለበት ሂደት አለ። ውሃ አለ። እንደገና ያን በቅርቡ ወደ 11 ሚሊዮን የሚደርስ ለዛ ሆስፒታል ለዛ ወረዳ ሆስፒታል የሆነ አስተዋጽኦ አድርገዋል። ያው ቁሳቁስ እና እንደዚህ አስተዋጽኦ የሚያደርጉ ግለሰቦች አሉ። ቅድም የአቶ መሐመድን ነግሬያለሁ። ከዛ ሌላ ደግሞ አሁን ምናልባት እንዳረሳቸው ሁሉንም መጥቀስ እንትን ቢልም ሌሎችም የማህበረሰብ ክፍሎች አሉ። አሁን ከዚህ ከልማት አንፃር ማለት ነው። አሁን ከተማ ላይ የራሳቸውን ያው አስተዋጽኦ እያደረጉ ያሉ አሁን ሙዘሚል ደበሎ የሚባል ግለሰብ አለ። አሁን ከዛ አካባቢ አንዳንድ እንቅስቃሴዎች ያደርጋል። እንደዚህ ያለው መልካም። ይሄ ፕሮግራም እንግዲህ ሲዘጋጅ እንደተባለው ምናልባት አጭርም ጊዜ እንደመሆኑ የተለያዩ ባለሙያዎችም ደግሞ ተሳትፎባቸው በስፋት ማውራት የሚቻልባቸው አጋጣሚዎች ይኖራሉና ይህ እንደ ጅምር እንወሰደውና ለነበረን ቆይታ በጣም አመሰግናለሁ። ምናልባት ግን በዛሬ ፕሮግራም እንደው ይሄ ነገር ቢነሳ ደስ ይለኛል የምትላቸው ሀሳቦች ካሉ እሱን እድል ስትህ እንዲሁም ደግሞ እንደው ለዚህ ማህበረሰብ እነዚህ ግለሰቦች እነዚህ አካላቶች መመስገን አለባቸው የምትላቸው ካሉ አመስግነን እዚሁ እንለያያለን። በሌላ ፕሮግራም ደግሞ ኢንሻአላህ እንገናኛለን። አሁን ያልጠቀስኳቸው አካባቢያቸው ላይ ትምህርት ቤት የሰሩት ያልጠቀስኳቸው ለምሳሌ ጉራንዳ ያልኩ አካባቢ አቶ ነገሰ ፈይሳ የሚባሉ ሰው አሉ። የራሳቸው ትምህርት ቤት አላቸው በራሳቸው። አሁን እንደዚህ ሊሰሩ ሌሎቹ እንዲሰሩ ያነሳሷቸው አቶ መሐመድ ገረሱ ናቸው። አሁን እሳቸው ትምህርት ቤት ሲያስመርቁ አንዳንድ አስተዋጽኦች ሊያደርጉ ሲመጡ ምን ብሏል? በየቀበሌያችሁ በየማህበረሰባችሁ አንዳንድ ክፍል ትምህርት ቤት ታዘጋጁ፣ በኔ እንትን ላይ እንዳትቀላቀሉብኝ ብሏቸዋል። ትምህርት ቤት ሲያስመርቅ አንደኛ ደረጃ ሲያስመርቅ በወቅቱ 99 ዓመተ ምህረት ላይ ነው። 1.2 ሚሊዮን ነው በዛ ምርቃት ላይ የተናገረውና የመረቁት ደግሞ ፕሬዝዳንት ግርማ ወልደ-ጊዮርጊስ ናቸው። በዛ ቦታ ላይ ያው ሰው የራሱን አስተዋጽኦ ማድረግ ይፈልጋል። ምርቃው ላይ ማለት ነው። እንዳትነኩብኝ አለ። እንዳትነኩብኝ በየሰፈራችሁ ሄዳችሁ የራሳችሁን ትምህርት ቤት ስሩ ብሎ በየመንደሩ ትምህርት ቤት እንዲሰራ የራሱን አስተዋጽኦ አድርጓል። አብደላ አህመድ የሚባል ሰው በእናቱ ስም ትምህርት ቤት መንደሩ ላይ እንዲሰራ አድርጓል። ያቁተል አርሽ የሚባል ሰው አዲስ አበባ ነው የሚኖረው። ቀበሌን ከቀበሌ የሚያገናኝ መንገድ በራሱ ጊዜ የራሱን አቅም ፈጥሮ መንገድ ያሰራበት ሂደት አለ። ያቁት በቅርብ ጊዜ ያረፈ ሰው ነው። አላህ ይራመው። በአካባቢው ጉዳይ ላይ ይንቀሳቀስ የነበረ ሰው ነውና እንደዚህ አይነት ያው ግለሰቦች መጠቀስ ስላለባቸው ነው። ገጠር አካባቢ የሚንቀሳቀሱ በርካታ የማህበረሰብ ተወካዮች አሉ። ብንጠቅሳቸው ያው ጊዜ አይበቃንም። አንዱን ጠቅሰ ደግሞ አንዱን መተው ደግሞ ሌላ የራሱ ተጽዕኖ ስላለው ያው ማህበረሰቡ አካባቢ ተነሳሽነቱ አለ ለማለት ያህል ነው። ኢንሻአላህ እንግዲህ በሌላ ፕሮግራም በስፋት የምንመለስበት ይሆናል። ምናልባት እንደዚህ አይነት የማህበረሰብ ክፍሎች ቦታው ላይ ሄዶ በተለይ ሚዲያዎች ከቨሬጅ ቢሰጡ፣ በተለይ በዓላቶች ሲኖሩ የተለያዩ ዶክመንታሪዎች ተሰርቶ የማህበረሰቡን የአኗኗር ዘይቤውን ለሚዲያ ማቅረብ በተለይ የብዙዎች ሚዲያ ኃላፊነት ነው ብዬ አስባለሁና ለዛሬ እንግዲህ እንደጀምር ነው ይሄን ያቀረብ ነው። እንግዳይ ስለሆንክ ሀሳብን ስላካፈልከኝ ጊዜ ስለሰጠኝ ከልብ አመሰግናለሁ። እኔም አመሰግናለሁ። እዚህ ድረስ ጠርታችሁ
እንደዚህ አይነት ቃለ መጠይቅ ምንም እንኳን ባልዘጋጅበትም ትንሽ ማውቃትን ያህል እንኳን ጣል በማድረጌ አመሰግናለሁ። መልካም ተመልካቾቻችን እናንተ ማብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። የዛሬው እንግዳዬ አቶ አብራር መውደድ ገለቶ ነው። የገደባኖ ጉታ ዘሮለኔ ወረዳ የቀድሞ አስተዳዳሪ፣ የትምህርት ባለሙያ፣ የትምህርት ጽሕፈት ቤት ላይ ለረጅም ጊዜ የሰራ እንዲሁም ደግሞ የወረዳው የጽሕፈት ቤት የፋይናንስ ባለሙያ ኃላፊ ነበር ካለ እነዚህ ስራዎች ላይ በረጅም ዓመታት ያገለገለ ወንድማችን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም በሌላ ርዕሰ ጉዳይ የምንመጣ ይሆናል። በያላችሁበት መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።